አዎ ጠዋት ምንድነው ያወራችሁት? እነ ተክሌ ጋራ እነ ይመች ጋር ተሰብስባችሁ ማለት የሁለት ወር አስክሬን ብዙ መረጃ ላይታወቅ ይችላል። ግን የተለየ መስቀል አላት፣ በጥርሷ ማቃት አለሁኝ ብለው አባቷ ወደዛ ሞተች ወደሚባልበት ቦታ ቪዲዮ ሊቀርጹ እየሄዱ ነው እየተባለ ነው። አሁን የሁለት ወር አስክሬን የልጅ ትለያላችሁ። የልጃችሁን ቪዲዮ ቢያመጡ ስለዚህ ሽምግልና ተሰብስባችሁበት ቪዲዮ ይቀረጥ፣ የተለየ መስቀል አላት፣ የተለየ ምልክት አላት አምጡልኝ ብላችሁ አልተስማማችሁ? እንጂ ሽምግልናው ምን ስለዚህ በዚህ አይነት ሽምግልና አልተስማማችሁም። ቪዲዮ መቀረጥ ካለበት ቪዲዮ መቀረጥ ባለበት በሶስተኛው ቀን የሆነ ንቅሳት አላት ወይም መስቀሏ የተለየ ነው፣ የልጅን አስክሬን ጥርሷን አውቃለሁኝ ቪዲዮ ላኩልኝ ስትሉ እንዴት ብለን ያችን ልጅ ቪዲዮ እንቀርጻለን ብለው እምቢ እንዳላችሁ ነው አይደል የምታውቁት? ባለፈ ስለዚህ አልተስማማችሁም በዝግ ችግር የለውም። በቃ እኛ በምንችለው ደግሞ እናጣራለን። ያው የተስማማችሁና በዛ ያንን ቪዲዮ ቀርጠው ካመጡላችሁ የልጃችሁን የሁለት ወር አስክሬንም ቢሆን የምታውቁት ምልክት ካላችሁና አምናችሁ የምትቀበሉ ከሆነ ብለን ነው። እሺ በቃ መልካም በቃ ልጅቷን ታስገድሏታላችሁ እንዴ? ለምንድን ነው አስክሬን ምናምን? ልጅቷ በህይወት አለች እየተባለ ለምንድን ነው እኛ ሰያ ራሱ ማለት እኛ አጭበርባሪ ነው እያጭበረበረ ነው። ልጅቷ በህይወት አለች ተብሏል 100% አይደል? አለች ከተባለ ለምንድን ነው ስለ አስክሬን የሚወራው ነው? አንደኛ ልጅቷ በህይወት ስላለች ነው። ከሞተች በኋላ አለች ተብሎ የመጣበት ምክንያት እኮ ይቺ ልጅ ብትሞት እኮ በእውነት እንዳረድጡ ከሆነ ሙታ ከሆነ እኮ ድጋሚ በህይወት አለች ተብሎም ሰው አላበደም አያወራም። እንደዛ አይነት አጀንዳ ሊመጣ ይችላል። ተቀበላችሁም ሰዎች ደላላው ኃላፊነት አለበት። ብትሞትም ብትደክምም ቀርጾ ለህዝብና ለሰጠው ደላላ ማስረከብ ግዴታው ነው። አንደኛ ድንበር መሻገሩ 6 ወር ነው አልተባለ። ልጅቱ 2 ወር ከሄደች
እየተቀረጹ እኮ ነው የሞቱ ልጆች እኮ እየተቀረጹ እያየን እኮ ነው። እንዴ በሰዓቱ ያልቀረጿት እንዴ? ደላላ እኮ ቁጭ ብሎ እኮ የመን ላይ ተቀምጦ እኮ ቲክቶክ ላይ 24 ሰዓት እኮ የሚጠቀሙ እኮ ደላላዎች ናቸው እኮ። ስልክ የለንም ይላሉ። ከሻፍ ነው የምንጠቀመው ሳምሰንግ ስልክ የለንም ይላሉ። ውሸት ነው። አሁን የወንድ ልጅ ስራ ትሰራላችሁ አስሩ በይመች ላይ እንደው የሸዋ ልጆች ለምን ይመች እያጨረበረ ነው ዝም ብሎ አሁን ስራው መሰራት ያለበት ነው። ስለዚህ የይመች ቤተሰቦች ታፍነው ታስረው ለህግ የሚቀርቡበትን ነገር አብድ እሱን ተውና አሁን ሰያ የእንትናና አባቷን ስልክ ላክልኝ በውስጥ ይመችን ደግሞ ስልኩን ላክል። ከዛም በኋላ በቃ አለቀ። እንዲህ አይነት የማጭበር አንተ ራሱ ሰያ በጣም አንድ ጊዜ አብዲ ፕሊስ አትደረብኝ ፕሊስ። ሰያ ራሱ በጣም የዋህ በዚህ ሰዓት ይመች እንደ አስክሬን ለመቀበል ይስማማ። እኔ በጣም ሆዴን የበላኝ ኦነስትሊ አባቷ እንዴ ልጁ በህይወት አለሽ እየተባለ ለምንድን ነው አስክሬን ተቀበል የሚባለው? ምክንያቱም እነዚህ ሰዎች ከተጠያቂነት ለማምለጥ ልጅቷን ለመግደል አስበዋል ማለት ነው። ልጅቷን ለመሰወር ፈልገዋል ማለት ነው። ያ ብቻ አይደለም። የ2 ወር ከሆነ ዝም ብሎ አስተኝተው ልክ እንደሞተች አድርገው ምናምን ፎቶም አንስተው ሊያመጧት ይችላሉ። ባይዘው ያን ያህል ሊበሰብስ ላይችል ይችላል። ሞተች ከተባለ ምናምን የውሸት ነው። ምክንያቱም በሰዓቱ ተነስታ የነበረው ፎቶ ነው ምናምን ብለው ፎቶ የተነሳው በሰዓቱ ያኔ ስትሞት ነው ምናምን ብለው የውሸት ልጅቷን አስተኝተው ይኸው በሰዓቱ የነበረው ቪዲዮ ይሄ ነው ምናምን ብለው ፎቶ ይዘው ቢመጡስ ቪዲዮ ይዘው ቢመጡስ? እንዲህ አይነት የማጭበርበሪያ ይሄ በቃ የልጅቷ ጉዳይ መያዝ ያለበት ይመች ነው። ሰማይ የሚግባ ጉድጓድ የሚግባ ይመች ያመጣል። ካልሆነ ደግሞ በሚወራረደው ይወራረዳል። አለቀ። ይመች ነው በቃ ተፈጥቆ መያዝ መቻል ያለበት ይመች ነው። የሚያጭበረብሩት አንድ ጊዜ ጆከር አዳምጠኝ። ይኸውልህ አሁን እነሱ አስክሬን ምናምን የሚሉት ልጅቷ ብትወጣም ስራቸው እንደሚበላሽ ስለሚያውቁ በምንም አይነት ነገር እንዲስማሙ አይፈልጉም። ልጅቱ በህይወት አለች እንዳታስገድሏት። አስክሬን ምናምን የምትሉት ይሄ የሚያስማማ ጉዳይ አይደለም። የ2 ወር አስክሬን በምንድን ነው የሚለየው? ልጅቷ በህይወት አሁን ብትወጣ ይሄን ያደርጋሉ ተብለው በእነሱ የሚሄድ ሰው ስለሌለ ማውጣት አይፈልጉም። በህይወት አለች፣ መታገል ባለብን መታገል አለብን። ትክክለኛው ነገር ይሄ ነው። ከመሞቷ በላይ እነሱን የሚጎዳቸው መውጣቷ ነው። ለምን በምንም አይነት ነገር ይመችም ማመን አይፈልግም። እነዛም አለች ብለው አያምኑም። ለምን መንገዳቸው ሁሉ ስለሚበላሽባቸው። በህይወት አለች ይቅርታ ጠይቀው ይልቀቋት፣ ያምጧት፣ በቪዲዮ ያሳዩን፣ የሚፈልጉትን ነገር እንሰጣለን። ከዛ በኋላ መጠየቅ ባለበት ይጠይቃሉ። መንገዱን እኛ ጠንቅቀን እናውቀዋል። ከኢትዮጵያ ጀምረው እስከ ሳውዲ አረቢያ ስራም ያሰራላቸው ኢጃዛ ቤት አላቸው። መንገዳቸው ሁሉ ከዚህ 10 ዓመት በታች ከ10 ዓመት በታች ያለ እስካሁን ድረስ ያለው መንገዳቸው ከኢትዮጵያ ጀምሮ እስከ ሳውዲ አረቢያ የተያያዘ ነው። ከኢትዮጵያ ደላላ አለ፣ ሰብስቦ ይልካል ያለ ገንዘብ። ቀጥታ ኢጃዛ ቤት አላቸው፣ ሰዋክ አላቸው፣ ሹፌር አላቸው። ስራ ያስገቧቸዋል። ቢያንስ 2 ዓመት 3 ዓመት ያሰሯቸዋል። ቤተሰብ በአጠቃላይ ይህን ነገር ጠንቅቃችሁ ታውቃላችሁ። ትልቅ ቢዝነስ ነው የሚሰሩት። ስለዚህ ይሄ ስራቸው እንዲበላሽ ፍዳቸውን ካዩ በኋላ ነው የሚለቋቸው። ይሄ ስራቸው ስለሚበላሽ በምንም አይነት ነገር አያምኑም። ስለዚህ ይህ ተደዋውሎ ሂደህ አስክሬኑን ምናምን የምትሉት ምንም አይነት ነገር የሚፈይደው ነገር የለም። ልጅቱ በህይወት አለች። አሁን እንደዚህ አይነት ሽምግልና ከጀመራችሁ ልጅቷን ታስገድሏታላችሁ። አባትየውን በቃ አትደዋወል በለው ከይመች ጋር በቃ ይሄ ነው። ጆከር ያወራ የማታውቁ ሰዎች ካላችሁ መንገዱን እኛም ጠይቁን። በቃ ይሄ ነው። 3 ዓመት ሙሉ ዕዳቸውን ያልከፈሉ አሉ። ከኢትዮጵያ መጥተው ብዙ ሴቶች 4 ዓመት ከዛ በላይ የሚያበሏቸዋል። ስለዚህ መጠራደር በዚህ መጥተው በዛ ወርዶ የምትሉት ነገር አይሆንም። ያምጧት ልጅቷን። ካልሆነ ልጅቱን አላመጣም ካሉ ደግሞ ይኸውልህ ልጅቱን አላመጣም ካሉ መች የሚባለው ይሄ እኮ በጣም በነገራችን ላይ ሲምፕል እኮ ነው። ሙሉ ለእኛ አሁን አንድ ጊዜ ነፍጠኛ አንድ ጊዜ እስኪ አንድ ጊዜ ይኸውልህ እኔ ትናንትና ሙሉ ቀን ስለፈልፍ የነበርኩትን ጆከር ተናግሮታል። ልጅቱ ከወጣይ ብዙ መረጃ ስለምታወጣባቸው ልጅቱ መኖሯ ከተነቃ ልጅቱን ማስረሸን እንጂ የሚፈልጉት ገለው ራሱ አለባብስ የሆነ ነገር ማምጣት ነው እንጂ የሚፈልጉት ለልጅቱ አዘንታም ምንም የላቸውም። ከዚህ በኋላ በልጅቱ የሚጠቀሙ ጥቅም ቢቀርባቸው ችግር የለም። ምክንያቱም ከዚህ በላይ መጠቀም ስለሚፈልጉ ልጅቱ በህይወት ቤተሰቦቿ ጋር የማትደርስ ከሆነ ይመች የሚባለው 7 ትውልዱ ከሸዋ ምድር ላይ መጥፋት አለበት። በቃ 4 ነጥብ። ልጅቱን ወደደም ጠላም በህይወት ቤተሰቦቿ ጋር እንድትደርስ የማያደርግ ከሆነ
10-15 ቤተሰቡን መረሸን ነው። 4 ነጥብ። ይሄን ነው እኔ ጆከርም ቅድም ልናገር የነበረው አንተ የተናገርከው ነው። በቃ 4 ነጥብ ይሄ ነው። ይሄ ካልሆነ ግን ልክ ይሄ የእሙሙ አጀንዳ ላይ መጥቶ ተለፍልፎ ምናምን እንደሚቀረው አይነት መስሎት የሚያላግጥ ከሆነ በልጅቱ ላይ ያልሆነ የከፋ ነገር ለማስወሰድ ያሰበው ነገር ካለ መሆን የለበትም። ቤተሰቦቹ 7 ትውልዱ ላይ እርምጃ መወሰድ ያለበት እንዲህ አይነት አረመኔ። የእሷን ህይወት ብቻ አይደለም ብዙ ልጆች አሉ ሄደው በዛ ቦታ ሞተዋል ተብለው የቀሩ ጧይፍ ላይ መኪና ተገልብጦ ሞተ፣ ሳቢያ ላይ በጥይት ተመተው ሞቱ የተባሉ ልጆች በሱ የመጡ በጣም ብዙ ልጆች አሉ። እኛ እንኳን የምናውቃቸው ከ20-30 በላይ የሆኑ ልጆች አሉ። ስለዚህ ምንድነው መደረግ ያለበት? ይቺ ልጅ በዚህ በቃል ይኸውላችሁ፣ እኔ አሁን ፖይንት ጆከር ጋር ይዣለሁ። ቅድም ጆከር የተናገረው ፖይንት በቃ የሚያስከደው እሱ ነው። ለምን ታውቃላችሁ? ይቺ ልጅ አልሞተችም። አሁን ግን ልትሞት ሴራ ተሰርቶባታል። 4 ነጥብ። ለምን ይቺ ልጅ ከዛ ወጣች ማለት ብዙ ስራዎች እንደሚበላሽባቸው እነሱ ስራቸውን ሰርተዋል። እዛ ጋር እኮ ጆከር ቤት ትናንት ገብታ አንድ ልጅ ብዙ ሚስጥር ተናግራለች። ብዙ ሴቶች እንዳሉ፣ ብዙ ቆነጃጅቶች እንዳሉ እንደሚሰቃዩ የተናገረ ልጅ አለች። ይቺ ልጅ ደግሞ ዛሬ ወጣች ማለት ጋይስ ነገ ሌላ ስራ እንደሚበላሽባቸው ሙታለች ተብላ የተባለ ልጅ ዛሬ ስትወጣ የኢትዮጵያ ሕዝብ ምን አይነት ፍርድ እንደሚፈርድባቸው ስለሚያውቁ ልጅቱ ሙታለች በሚለው መንገድ ላይ ማስከድ እንዳለባቸው ነው እነሱ በቃ ሴራ የሰሩት። ስለዚህ ሙታለች